አስተናጋጁ ይመጣና ምን ልታዘዝ በማለት እየጠየቀ ሲመለከታት የሚያውቃት ፍቅረኛው ነበረች። እሷም ትመለከትና አንተ ነህ በማለት ከጠየቀችው በኋላ አዎ እኔ ነኝ ብሎ ሲናገር እዚህ እንደምትሰራ ታዲያ እስከዛሬ ለምን አልነገርከኝም አስተናጋጅ እንደሆንክ በማለት ስትጠይቅ እሱም እንደዚህ ይላል፣ አይ ፈርቼ ነው ያልነገርኩሽ፣ ምክንያቱም አንቺን ፍቅረኛዬን አጣለው ስራዬን ስታውቂ ጥለሽኝ ትሄጃለሽ ብዬ በፍጹም ስራዬን ልነግርሽ አልፈለኩም፣ ለዛ ፈርቼ ነው ያልነገርኩሽ በማለት ሲናገር ይቺ ሴት በጣም በሚያስደምም መልኩ እስኪ ቁጭ በል ትለውና የተኛውም ሴት የምትመኘውና የምትፈልገው የወንድ አይነት ወይም የባል አይነት የሚያስብላት የሚንከባከባት ሰው እንዲሆን ብቻ ነው እንጂ በፍጹም የገንዘብ ጉዳይ ለትክክለኛዋ ሴት ትልቁ ዋጋ አይሆንባትም። በተቻለ አቅም አብረሃት ከሆንክ ዋጋ ከሰጣት እንዲሁ ደግሞ ካከበርካት ከዚህ ያለፈ ነገርን አትፈልግም በፍጹም ሴት ልጅ። ምናልባት አብረን ስንኖር ብዙ ነገሮች ላይኖር ይችላል። ነገር ግን አብረን ስንኖር በፍቅር በምንቆይበት ጊዜ ክብርን ከሰጠን እንዲሁ ደግሞ በቂ የሆነ ነገር ካለን ልጆች ይመጣሉ። በእርግጥ በትዳር ውስጥ ልጆቻችንን አብረን ደግሞ ተጋግዘን ማሳደግ ከቻለን ሁሌም የሚያከብረኝ ከሆነ ቦታ የሚሰጠኝ ከሆነ ለኔ ትልቅ ቦታ ያለው ከሆነ ከዚህ ያለፈ ነገርን ለምን እፈልጋለሁ? ሌላውን ነገር ሰርተን እናመጣለን። ስለ ገንዘብ ካሰብክተው ገንዘብን ሰርተን እናመጣለን በማለት ይቺ ሴት ስትናገር ይህ ሰው እየተገረመ እንደዚህ ብሎ ይጠይቃታል። አዎ ገንዘብ ተሰርቶ ይመጣል። ነገር ግን ፍቅረኛሽ ላንቺ ብዙ ጊዜ ስጦታ ባይሰጥሽ እንዲሁ ደግሞ የተለያዩ ቦታዎችን እየወሰደ ባያጽናናሽ ደስ ይልሻል በማለት ሲጠይቃት እሷም እንደዚህ ትላለች። ልክ ነህ። ይሄንን የማይፈልግ ሰው እኮ ምድር ላይ የለም። ማንም ሰው መኪና ይፈልጋል፣ እንዲሁ ደግሞ መዝናናትን ይፈልጋል። ነገር ግን ደግሞ እኔ ማምነው ከነዚህ ያለፈው ነገር ትልቁ ትክክለኛና የተሻለ ጥሩ ማንነት ያለው ሰው መሆኑ ነው። ስለዚህ በእኔ ያ ሰው በጣም ትልቅ እንደሆነ ነው የማስበው። ትክክለኛ የሆነ ማንነት ያለው ሰው እጅግ በጣም ከወርቅ ያለፈ እንቁ እንደሆነ አምናለሁ። ይህን እሷ ስትናገር እሱም ዋው እጅግ በጣም ያልጠበቅኩትን ነገር ነው የሰማሁት በማለት ሲገረም አሁን በጣም እየራበኝ ነው፣ እባክህ በባዶ ሜዳ አታስለፍልፈኝ፣ ልበላውን ነገር ስጠኝ በማለት ስትናገር እሱም ምን ላምጣልሽ ብሎ ስል የምትፈልገውን ምግብ ትናገራለች። በጣም እየተሳሳቁ ምግቡን ለማምጣት ይሄዳል ይህ ሰው ማለት ነው። በጣም የሚገርማችሁ አንድ ነገር ግን ወንድ አይደለም የዋሻት ነገር አለ። እጅግ በጣም በሚያሳዝን መልኩ ውሸት ተናግሯል። በቀጣይ ክፍል የማሳያችሁ እጅግ ተንኮል የተሞላበትን ውሸት የተናገረውን አሳያችኋለሁ። ለማንኛውም እሷን እየፈተነ እሱ የዋሸውን ውሸት ማወቅ ትፈልጋላችሁ? ሁላችሁም ፓርት 2 ብላችሁ ጻፉልኝ። ከምር ነው ብላችሁ በመጨረሻው ክፍል ትልልቅ ነገሮችን ተነጋግረን እጅግ በጣም ትልቅ አቋም ይዘን የምንለያይ ይሆናል። የዛሬ ቪዲዮን እዚህ ላይ አጠናቀቁ። በፓርት 2 ስንገናኝ ምንድነው ይህ ሰው የዋሻት በደንብ ማሳያችሁ ይሆናል። በጣም በሚያስደንቅ መልኩ እንደዚች አይነት ሴት ዛሬም ብትኖር አለማድነቅ አይቻልም፣ ከምር አይቻልም። በቀጣይ ቪዲዮና በመጨረሻው በደንብ ለዚህ ሴት የሚገባትን እውነት አሳያችኋለሁ። ለማንኛውም ፓርት 2 ብላችሁ ጻፉ። ፓርት 2 ይቀጥላል። መልካም ቆይታ።